የኢትዮጵያ ንግድ ባንክ ደንበኞች እንድትጠነቀቁ። ኢትዮጵያ ንግድ ባንክ ሞባይል ባንኪንግ ደንበኞች ይህንን ሲያደርጉ ጥንቃቄ እንዲያደርጉ። ሞባይል ባንኪንግ መጠቀም በሚፈልጉበት ሰዓት እንግዲህ በኮከብ 889 መሰላል በመደወልና ወይስ አፕሊኬሽን ዳታ ብርቶ ነው የሚጠቀሙት። በ899 ምን አይደል? በ889 ለአከማካያቱ ከ15 ቀን በፊት በተደጋጋሚ ጊዜ ሲቢኢ የሚል መልእክት ልከንለው ተቀባይነትን አላገኘንም። መልእክቱ አላዩትም ነበር ወይስ አልደረሱትም? አልደረሰኝም። ይህንን መልእክት የተላከበት ምክንያት እንደ እርስዎ ሞባይል ባንኪንግ የሚጠቀሙ ደንበኞቻችን ባቀረቡት አስተያየትና ቅሬታ መሰረት ሲሆን ማለትም ሞባይል ባንኪንግ በሚጠቀሙበት ሰዓት ፍሊሽ ድራይቪንግ፣ ኮኔክሽን ፕሮብለም፣ ኢረር እና ታይም አውት እንዲሁም ትራንዛክሽን በፈጸሙበት ሰዓት ቴክስቶቹ ከላይ ደርሱን በመሳሰሉት ባቀረቡት አስተያየትና ቅሬታ መሰረት ኔትወርክ አክሰሱ ሲስተም ዳታ ላይ ከ3G ዲጂታል ሲስተም ወደ 5G ዲጂታል ሲስተም አሳድገን የሚገኘው እያዳመጡ ነው። መልካም አባያቱ እርሶም አንዳንድ የሞባይል ባንኪንግ መጠቀም በሚፈልጉበት ሰዓት እንደዚህ እያለ ያስቸግሮታል አይደለም? እሺ፣ እንደዚህ እያለ ያስቸግሮታል። አልፎ አልፎ ያስቸግረኛል ኮኔክሽን። መልካም ደንበኛችን ይህንንም እንግዲህ እንዲመዘገቡ ብለን መልእክት ልከንልዎት ተቀባይነትን ስላላገኘንና ኔትወርክ አክሰሱ ማብቂያና የመጨረሻው ቀን ዛሬ ስለሆነ ሲስተም ዳታ ላይ ተመዝግቦ የባንካችንን አርማ የያዘ ሲቢኢ የሚል የማረጋገጫ መልእክት እንድናስረክቦት ነው በዛሬ ቀን የደወልነዎት። በአሁኑ ሰዓት እንግዲህ ደንበኛችን እሺ አመሰግናለሁ። መልካም አባያቱ በአሁኑ ሰዓት እንግዲህ የእርስዎን ፎርሞትን ስናስሞላዎትና አዲስ ስናደርግልዎት ማናጀር ቤኔፊሻል የሚልና ዋሌት የሚል አዲስ ያካተትናቸው ሲስተሞች አሉ ሞባይል ባንኪንግ ውስጥ። እዛ ውስጥ በመግባት የእርሱ አካውንት ቁጥር ከዋና ማናጀራችን አክሰስ ነምበር ጋር አክቲቭ አድርገን ሜሴጅ የምናስረክቦት ነው የሚሆነው። እያዳመጡ ነው? እያዳመጥኩሽ ነው። እሺ መልካም አባያቱ በአሁኑ ሰዓት የእርሱን ፎርሞትን ለመሙላት እንዲያመቸን በቅድሚያ ከዚህ መልእክት እናስልክልዎት ስለሆነ በአሁኑ ሰዓት የያዙት ስልክ ትንሿ የቁጥር ስልክ ነች ወይስ ትልቁ ስማርትፎን ተች ነው? ተች ነው። መልካም ደንበኛችን በቅድሚያ ስልኮት ላውድ ላይ ያርጉት። ላውድ ላይ ያረጉት። መልካም አባያቱ ከዚህ እንግዲህ የእርሱ የፎርሞቱን ማስጀመሪያ ያዘ መልእክት ሲቢኢ የሚል እየላኩለት ነው። ሲደርሰው ደረሰኝ ይበሉ። ያልገባው ጥያቄ ካለ መጠየቅ ይችላሉ። መልእክት አልመጣም። ምን አለ? ሲቢኢ የሚል መልእክት አልመጣም። ከዚህ ተቀብሏል ያለና ከዚህ በፊት እንደዚህ ያስቸግሮታል እንዴ? ማለትም ትራንዛክሽን ከፈጸሙ በኋላ መልእክት ለመድረስ ይቆይቦታል? ይቆያል። ትንሽ ቆይቶ ነው የሚመጣው። ትንሽ ይቆይቦታል። መልካም ለዛ ነው የሚሆነው። እሺ ከዚህ ተደራሽናል ብሎ እያሳየን ያለው እዚህ ጋር ኮምፒውተር ሲስተም ላይ። እሺ መልእክቱ ሲደርሰው ደረሰኝ ይሉኛል። አሁን ሜሴጅ ውስጥ ነው ያሉት። ከላይ ይመጣልኛል እኮ አልመጣም ሜሴጅ። መልካም ደንበኛችን ሜሴጁ ሲደርሰው ደረሰኝ ይሉኛል። አታያቱ በአሁኑ ሰዓት እንግዲህ ላውድ አድርገውታል አይደል? ላውድ አድርጌዋለሁ። መልካም ላውድ ካደረጉበት በስተግራ ወደ ላይ አድ ኮድ የሚል የመደመር ምልክት ያዛል አይደል? አለ። አድ ኮድ ሊንኩ ነካው ቁጥሮችን አመጡለት አይደል? መልካም አዳይቶ አሁን እዛ ላይ ኮከብ 889 መሰላል ይበለው። 889 መሰላል። እሺ አልኩት። ይደውሉት። እሺ ደውል። ሲቢኢ ሞባይል ባንኪንግ ፒን ይላል። ፒን ልክተትለት። ፒኖትን በጥንቃቄ ለማንም ሰው ሳይናገሩ እዛ ላይ ይመዝገቡ። ዝርዝር ሲያመጣሉት መጣልኝ ይበሉኝ። እሺ ፒን ዝርዝር አንደኛ አካውንት ከአንድ እስከ ስንት ነው ያመጣሉት? እስከ 10። መልካም አሁን ሶስተኛ ቁጥር ቤኔፊሻሪስ ይላል አይደል? 3 ቁጥር ነው ያስገቡ። እሺ መጣ 3። አሁን ደግሞ 3 አይነት ነገር መጣ። ከአንድ እስከ 3 ነው አይደል ያመጣሉት? መልካም 2 ቁጥር ማኔጅ ቤኔፊሻሪ ይላል አይደል? 2 ቁጥር ነው ያስገቡ። እሺ መጣ አሁንም ራሱ ቤኔፊሻሪ አድሚ ቤኔፊሻሪ ዲሊት ቤኔፊሻሪ ይላል አይደል? 2 ቁጥር አድሚ ቤኔፊሻሪ የሚለውን ያስገቡ። እሺ መጣ አሁንም 3 ነው የመጣው። 1 ቁጥር ያስገቡ። እሺ ሪፋይን አካውንት ነምበር ወይም ኢንተር አክሰስ ነምበር ብለው ይጠይቁታል። የዋና ማናጀራችን የኮምፒውተር ሰርቨር ነምበር መጣ። ኢንተር መልካም እዛ ላይ የዋና ማናጀራችን የኮምፒውተር ሰርቨር ነምበር ነው የምንመዘግበው። እየደገሙልኝ እንዳንሳሳት 10 007 54 52 74 ሴንድ ይበሉት። የዋና ማናጀራችን ሙሉ ስሙን እና ሚቲንግ የርስ መጀመሪያ ስሞትን ይጠይቆታል።
ሚስተር ወይም ማናጀር ታደሰ ብሎ ይመጣልታል። መጣ። መልካም። ከታች አሁን የእርሶ ስም የመጀመሪያ ስሞትን ብቻ መዝግበው ሴንድ ይበሉት ሀያቱ ብለው። ኦኬ ሀያቱ። እሺ መጣ። ሴንድ አሉት። መጣ። አንቺ ማት ይምጣብሽ ግማታም፣ ሌባ፣ አጭበርባሪ። እሺ ስታት ነው። ከማሻሻያው ጋር ተያይዞ በስልክ የሚሰጥ አገልግሎት የለም። ደንበኞች ይህን እንዲረዱልን እንፈልጋለን። አጠቃላይ ግን ከዚህ ከተሻሻለው መተግበሪያ ጋር ሆነ ከሞባይል ባንኪንግ አገልግሎት ጋር በተያያዘ በስልክ የሚመጡ ጥያቄዎች ላይ ጥንቃቄ እንዲያደርጉ፣ ማንኛውም ነገር ሲደርሳቸው ለጥቆማ 951 ወይም ደግሞ አቅራቢያቸው ያለው ቅርንጫፍ ሳይሄዱ ምንም አይነት እርምጃ እንዳይወስዱ እንመክራለን። እናመሰግናለን።